ለሰርግሽ 1 ወር ብቻ ካለሽ ይሄንን ማስክ በቤት ውስጥ ሞክሪውና ከ1 ወር በኋላ በጣም ቆንጆና ፍክት ያለ ቆዳ ይኖርሻል። ቤት ውስጥ ባሉ ግብአቶች ነው የምናዘጋጀው። በጣም ለማዘጋጀት ደግሞ ቀላል ነው። እኔ አሁን ምንም ነገር አልተቀባሁም፣ የጠዋት ፊት ነው። ይሄንን ማስተቀብተን ከዛ የሚኖረውን ግሎ አብረን እናያለን። በመጀመሪያ ግን ማስኩን እንዴት አድርገን እንደምናዘጋጅ አብረን የምናይ ይሆናል። ወደ ማስኩ 1 የሾርባ ማንኪያ ፍርኖ ዱቄት ወይም ደግሞ የሽምብራ ዱቄት ካገኛችሁ የሽምብራ ዱቄት በጣም አሪፍ ነው። ከዛ ደግሞ 1 የሾርባ ማንኪያ የሚሆን አብሽ። የቆዳችንን ለማቅላትና ለማፍካት በጣም አሪፍ ነው። ሌላኛው ደግሞ 1 የሾርባ ማንኪያ የብርቱካን ልጣጭ ዱቄት ተፈጭቶ ማለት ነው። ይሄ 1 የሾርባ ማንኪያ የአጃ ዱቄት። ይሄኛው ግዴታ የሚሆነው ፊታችሁ በጣም ደረቅ ለሆኑ ሰዎች ነው እንጂ ሌላው ኢንግሪዲየንት መሆን ይችላል። ስለዚህ እኔ ኖርማል ቱ ድራይ ስለሆነ ስኪኔ 1 የሾርባ ማንኪያ የሚሆን የተፈጨ ኦትስ የአጃ ዱቄት ማለት ነው። ከዛ ደግሞ ግማሽ የሾርባ ማንኪያ የሚሆን የስር ዱቄት፣ እሱን ደርቆ ተፈጭቶ ነው። ይሄ ደግሞ ፒንክ የሆነ ግሎ ይሰጣል ለቆዳችን። ሌላ ደግሞ በጣም ከዚህ በፊትም ሰርቼላችኋለሁ ብዙ የሆነ የቆዳ ጠቀሜታዎች አሉት። ኢቨን እንትን የምትሰሩ ሰዎች ጂንጀር ሻት እንደዚህ የሚጠጡ ነገሮች የምትሰሩ ሰዎች ከፈጫችሁ በኋላ የተፈጨውን አድርቃችሁ እንደዚህ ለፊታችሁ ደግሞ መጠቀም ትችላላችሁ። ስለዚህ ይህን እንደዚህ እናደርጋለን። እኔ እርድ ስለሌለኝ ነው። እርድ ካላችሁ እዚህ ላይ እርድ ጨምሩበት፣ ሞር ብራይትኒንግ ኢፌክት ይኖረዋል። ከዛ የቆዳችሁ ኦይሊ ስኪን የሆናችሁ ሰዎች ሮዝ ዋተር ወር ደግሞ ብጉር የሚያስቸግራችሁ ሮዝ ዋተር ብትጨምሩበት ሞር አሪፍ ነው። አዘርዋይስ ግን ችግር የለውም። እዚህ ላይ 1 የሾርባ ማንኪያ እንደዚህ የሚሆን እርጎ እንጨምርበታለን። ይህ ትንሽ ዱቄቱ በዛ ስለሚል 2 እናደርገዋለን። ከዛ ሌላኛው ግብአታችን ደግሞ ማር ነው። ማር አንቲባክቴሪያል ኢፌክት አለው፣ ቆዳችንን ሃይድሬት ያደርግልናል። ስለዚህ ማር እናደርጋለን ማለት ነው። ይሄንን በደንብ ካዋሃድን በኋላ በዛ አድርገን ሰርተን እጃችን ላይ፣ እግራችን፣ ደረታችን አካባቢ፣ ፊታችን ላይ በቃ ኤኒ አንገታችን ጥቁረት ያስቸግረናል፣ ይሄ በፀሐይ መጣ ጥቁረት ያስቸግረናል ብለን የምናስብበት ቦታ በሙሉ እንቀባዋለን ማለት ነው። ይሄ ቲክነሱ ትንሽ ወፈር ያለ ስለሆነ ሞር እርጎ እንጨምርበታለን። ኦር ደግሞ በወተት ሞር ወተት ለማላላት አሪፍ ስለሆነ እዚህ ላይ ወተት እንጨምርበታለን። ሮዝ ዋተር የምትጠቀሙ ሰዎች ይላላላችኋል ቶሎ፣ ስለዚህ ችግር የለውም። እዚህ ላይ እኔ ወተት አደርግበታለሁ ማለት ነው። ይሄው እንደዚህ አድርጋችሁ በደንብ ታላሉታላችሁ። ይሄንን በየቀኑ ለ1 ወር በቃ ፕሮግራም ሲኖራችሁ በቃ ቀድማችሁ የምታውቁ ከሆነ ፕሮግራማችሁን 1 ሳምንት የሚሆን 2 ሳምንት ቀደም ብላችሁ ጀምራችሁ ብታደርጉት አሪፍ የሆነ ግሎ ይኖራችኋል። በፀሐይ በተለያየ አጋጣሚ ሰንታን ይኖረናል። ይሄ በፀሐይ የሚመጣ ጥቁረት ነገር እሱን ያጠፋልናል ማለት ነው። ስለዚህ እንደዚህ አድርጋችሁ ኮንሲስተንሲውን አሳያችኋለሁ። ለመቀባት የሚመች እስከሚሆን ድረስ በወተቱ ታላሉታላችሁ ወይም ደግሞ በሮዝ ዋተር ማለት ነው። ስለዚህ ኬሚካል ነገሮችን አስቀድማችሁ ተጠቅማችሁ
የተለያየ አይነት የቆዳ ችግር ዴቨሎፕ ከምታደርጉ እነኚህ ናቹራሊ ስኪን ላይት የማድረግ ባህሪ ያላቸውን ኢንግሪዲየንቶች እንደዚህ አንድ ላይ አድርጋችሁ ብትጠቀሙ አንደኛ የቆዳችሁንም ጤና ትጠብቃላችሁ፣ ሁለተኛ ደግሞ ውበትም ይኖረዋል ቆዳችሁ ማለት ነው። ናቹራል የሆነ ስኪን ግሎ ታገኛላችሁ ማለት ነው። ስለዚህ ይህንን ኢቨን ሙሽሮች ብቻ አይደለም ኤቭሪዴይ ራሱ ግሎ የምትፈልጉ ሰዎች፣ ቆዳችሁን ማሳመር የምትፈልጉ ሰዎች እንደዚህ በቤታችሁ አዘጋጅታችሁ መጠቀም ትችላላችሁ። ይህንን እጃችሁ ላይ፣ እግራችሁ ላይ እንዳልኳችሁ አንገታችሁ ጋር፣ ደረታችሁ አካባቢ፣ ፊታችሁ ላይ መጠቀም ትችላላችሁ። ስለዚህ አሁን ይሄ ማስካችን ይኸው ቴክነሱ ለመቀባት ሬዲ ነው። ከዚህም ትንሽ ላላ ብታረጉትም ችግር የለውም። በቃ ስለዚህ ይሄንን አብረን እንቀባለን ማለት ነው። ፊታችንን ከመቀባታችን በፊት ክሊን በማድረግ ነው የምንጀምረው። ይሄ በጣም የወደዳችሁት የፊት መታጠቢያ ፓውደር ነው። አሁንም ኦርደር ማድረግ ትችላላችሁ። አዳማ ላላችሁ ሰዎች አዳማ ዴሊቨር እናደርጋለን እና አዳማ ያላችሁ ሰዎች ማዘዝ ትችላላችሁ። ሌሎቻችሁም ኦርደር እያደረጋችሁ ኦልሬዲ የተዘጋጀ ስለሆነ በቅርቡ ደርሳችኋል ማለት ነው። ስለዚህ በእሱ ክሊን እናደርጋለን። ይሄን ፓውደር ቆዳን ብራይት የማድረግ ኢፌክት ያለው ፌስ ክሊንዚንግ ፓውደር ነው። ከሱ እንዳልኳችሁ ያው ትንሽ አማውንት እንደዚህ እንወስዳለን። ከዛ ፊታችንን መጀመሪያ ማጠብ አለብንና ፊቴን አጥቤው እመጣለሁ። እኔ በወተት ነው ያደረኩትኝ፣ በውሃ መሆን ይችላል እንደነገርኳችሁ። እንደዚህ አድርጋችሁ ለ30 ሰከንድ ይህንን ፓውደር የምትጠቀሙ ሰዎች ለፊት መታጠቢያነት ከሆነ የምትጠቀሙት እንደዚህ አድርጋችሁ ከ30 እስከ 60 ሰከንድ ድረስ ማሳጅ ታደርጉታላችሁ ፊታችሁ ላይ። ምክንያቱም ያው ኢፌክት እንዲኖረው ጥቅሙ እንድናገኝ ማለት ነው። ከዛ እንደዚህ አድርጋችሁ ከዛ እንታጠበውና ወደ ማስካችን እንሄዳለን ማለት ነው። እንደዚህ በተዘጋጀና ንጹህ በሆነ ፊት ላይ ማስካችን አፕላይ እናደርጋለን። እንደዚህ አድርገን አልዳርሰን ሁሉም ቦታ እንቀባዋለን። እንደምታዩት በጣም ብዙ ነው። ኢቭን አንዳንድ ሾርባ ያደረጋችሁት ሁለት ሾርባ ማንኪያ ብታረጉት ራሱ ለሙሉ ቦዲያችሁ ይበቃችኋል። ግን እናንተ ይሄንን እጃችሁ ላይ፣ እግራችሁ ላይ በቃ እዚህ ደረት አካባቢ ክፍት ልብስ ለብሳችሁ እዛ አካባቢ አድርጋችሁ መቀባት ትችላላችሁ። ስለዚህ 20 ደቂቃ እናቆየውና ታጥበን አብረን የሚሆነውን ነገር እናያለን ማለት ነው። ከ20 ደቂቃ በኋላ ታጥቤዋለሁ። መጀመሪያ ቪዲዮ ሲጀምር የነበረው ጋር ያለውን እስኪ ማየት ትችላላችሁ። እንዳልኳችሁ ፊቴ ምንም ሳልቀባ ሳልታጠብ ነው፣ ጠዋት ነው። አሁን ደግሞ ታጥቤው ነው እና ይህንን በየቀኑ የሰርጋችሁ ፕሮግራማችሁ እስከሚደርስ ድረስ ብታደርጉት በጣም ክሊን የሆነና ጽድት ያለ ግሎ የሚያደርግ ስኪን ነው የሚኖራችሁ። አይሆፕ ይህ ቪዲዮ ጠቅሟችኋል ብዬ አስባለሁ። ከጠቀማችሁ ያስፈልጋችኋል ሙሽራ ናት ብላችሁ ለምታስቡት ጓደኞቻችሁ ሼር አድርጉላቸው። ፌስ ክሊንሲንግ ፓውደሩን ደግሞ ኦርደር ማድረግ እንዳትረሱ።